ወዛ ፋሚሊ ዛሬ ደግሞ ሪያክት የምናደርገው በልጅ ዳውድ ፋኒ በሆኑ ቪዲዮዎች ነው። አብራችን ቆዩ። እንደተለመደው ዋጓን ብለን እንጀምራለን። አይ በደንብ እንሞክራ እንዴ ኳስ ዮ ድንጋይ ነው። በርጠሜው ዝራሱን ቪዲዮ ሰርቶት አይቻለሁ። እሺ እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓደኞች? እና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ያለበት ቦታ ጫት በጣም አለና ምርቃና ለአረፋ ገጠር ሄዶ ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ ያው ልንሞክረው ነው። አረ ወገኔ ጫት አይደለም ቅጠል ነው። ጫት ነው ጋይስ። መረቀሽ እንዴ ዳውዲ መረቀ ግዴ ብሎ ይጠቃል። ጥግ ጥጉን እንትን ያሻ ሌላ እናምጣ። እንግዲህ ያሰላላ ማርከለ ሌላ ጨምረናል ማለት ነው። አረ ወገን ድጋሜ ተሰቀለ። አረ ጫቱን ጨምር እባክህ። አሁንም እንግዲህ ሳንመርቅ ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ ዴም እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። እዚህ ጋር ግን ቪዲዮ እንዴት ነው ኤዲት ያደርገው? ምንም አልገባኝም። አስቆሞት አንዴ ቲክቶክ ቪዲዮ ልቅረጽ ብሎ ነው ወይስ እንዴት ነው? ጀለስ ማለት ይሄ ኖርማል ሾው ነው አይደል? እንዴት ምንም ባለመግዛቴ ኮርነር ልታረጋ አይገባም። እሺ ካፈሪ እንትን ያትወርወረኝ ቬሪ ፈኒ እናቴ ትሙት ቬሪ ፈኒ መንዙር ምንድነው እዚህ ጋር ይግባ? እሺ ገባን ነው ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ ምርጥ ሽቶ ነው። የምን ሽቶ ነው? ይግባ እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው ለቀን ይግባ ና ከበቶልክ ብራንድ አይተን የምን ብራንድ ነው? ይግባ እናቴ አንተ አትንተኝ ማይክ ገዛላለሁ። እኔ ወደፊት እኔ ፕሬዝዳንት ነው ወደፊት ነው። በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባገስ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያፈራ ነው ወገን? ጀዝባን ያወጣነው ጓዶች ነው ጓዶች። ይሄ ኮላ በቃ ኢትዮጵያ ውስጥ በቃ የቲክቶክ ፕራይም በቃ እዚህ ጋር ነው የሚያበቃው። ማን አስባል ሁለት እብዶች ተገናኝተው እናቴ ትሙት የሚገርም ኮላ በበለጭና በገለምሶ የሚገርም ጀዝባን ያወጣ ኧረ ገብተው ቀወጡት። ዶሮም ያለቅሰው እውነት እነዚህ ሰዎች ዝም ብሎ ጤነኛ ናቸው ይባላል እንጂ እብድ ናቸው። የሆነ ነገር የሆነ ገመድ ተበጥቷል፣ ስተዋል የሆነ ቦታ ሃሪ መላት ሃሪ አንፈን ታንክ እሺ ፓወታል ቀረጥሽ ወይስ ቪዲዮ እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተ ቪዲዮ ረታርጎ ፋሚሊ ሌትስ ጎ ወደ ቪዲዮ ቪዲዮ ለጌቻ አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም። በነፃ ላይ ያለጣል እኔ ገንዘብ ሊሰራብኝ
ለኪሴ ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስ። ሞኝን ፈልግ። ኢሮፕ ነው ያለው ተው ለአረፋ አመለጠ አድርሱለት። አትገልፍጥ በእናትህ ግልፍጥ። ይሄ አታቆም እንደ ቪዲዮ እንችለውና አረኒው ይሄ ቪዲዮ አታቆም እንደ በቃ ይመጣል። ሰላም ይላታል ማለት ነው። ይሄ ውጣ ነይ ቁጭ በይ እዚህ ከሴት ጋር ሲሆን የተለየ ነው። አይ አሌክስ አይ ሰላም ቀልደኛ እኮ ነሽ እናቴ ትሙት። እኔ ላስጀምረዋ አስጀምር። እሺ ኧረ ተው ሴቶች ዝም ብለው እንትን አይሰጡም። ተው ይሄ ልጅ ያስቀኝ እናቴ ቀልዱ ራሱ እናቴ ሌላ ልቀይር ወይኛ ውስጥ እንግባ እንስራው። ሌላ ቪዲዮ እንስራው። ውስጥ ወደ ገደለው ውስጥ ይቻላል። ኧረ ምርጥ ቪዲዮ እንስራው። ውስጥ ዘመኝታ ቤት ምርጥ ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ውስጥ ዘመኝታ ቤት ምርጥ ቮይስ የሚያውቃል። ፈጣሪው ይቅር ብለን። ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ከሰፈራ አራብሳ አንድ ባስ አይመደብልን? ሜክሲኮ አንድ ቻሌንጅ ያስጀምርልን። የባስ ቻሌንጅ አርቲስት ስላሉን አርቲስት ነን። ሰው አላወቀንም እንጂ አርቲስት ነን። ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላኔ ነበርኩ የጠመኩለት። ከባድ አርቲስት ነን እኛ ይፋ ስላልወጣን ነው እንጂ እና ይመድብልን። ከሁሉም ደግሞ የገረመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል። ለምን ይከፈላል? ለምን እንከፍላለን? የሆነ የቡና ወሬ ነው እኮ የምታወራው። የቡና ወሬ በቃ ከሰርቪስ ነው የህዝብ አገልግሎት ከተባለ ድረስ ለምን ይከፈላል? ለምን ለባስ ልክፈል? ለባስ ምድረ ፎቃቃ ጣሊያን የት አለሽ? አብዬሌ በዚህ በኩል እንትበለው ተው አብዬል ፊት ለፊት አያገኘ እንደ ሙዝ ነው የሚልጥ በስድብ። ኧረ መላሱ ኧረ አብዬል አንድ የሆነ ቪዲዮ ያየሁት ልንገራችሁ። የሆነ ሰዎች ምናምን ቪዲዮ የቀረጸ በቃ ላረፋ ሄዱ ሰው ማለት የሆነች ያደገች ሀገር ላይ እንኳን እንደዚህ ቶሎ እንትን ማለት ተገቢ አይደለም። እንደ ያደገች ሀገር ላይ ሱቅ ብጧቱ ለምን አይከፈትም ምናምን ብሎ እንደዚህ ቪዲዮ የቀረጸ ያለ አንዱ መጣ። ያው ተመስገን መጣ። ተመስገን የከፈተው በቃ ያው ተሜ ሱቅ ቤት በኩል አለው በጀርባ በኩል ይድና ከከዋለ ነው። አረ ምን አይነት አብዬልን አትንካ አለ ማለት ነው። እናቴ ትሙት አልደበረኝም። ወርውረው ፈንጂውን አንባቸው። ኧረ ወደኛ ነው ወርውረው። ወጣቱ ለጫት ያለው ፍቅር ሲገለጽ እውነቱን ነው። ወጣት በጫት ተበድሏል። የእውነት እየቃሙ ነው። አቤት ሩም ይዘሽ ሎኬሽን ላኪልኝ። ዛሬ ነገ ሳልል እመጣለሁ። ጀርባው ላይ ምንድን ነው የተቀጠቀው? እሺ ኧረ በእናትህ ሰውዬ ፊልም መስራት አለበት። አሙዬ ይሄ መልክሽ እኮ ትክክለኛ ሴት። አቤት ኧረ ሶፊን አለቅም አለ ልጅ። አተ ሶፊ አለቅም አለው። ያሟል ሲንግል ነሽ እንዴ? አዎ እኔም ሲንግል ነኝ። ዛሬ ጆስትን ሳነሳው ታያላችሁ ማለት ነው ቀጥታ። አረ ብራዘር እዚህ ጋር ነኝ። ባይዘው አዲስ አበባ ለምዳችሁ እንደዚህ አይነት ቦታ ስትመጡ እንዴት አባቱ ደስ እንደሚል በቃ የሚረብሻችሁ ሰው የለ፣ የሚያስደነግጣችሁ ሰው የለ። ጸጥ ረጭ ያለ በቃ ሰላም ይበዛበት። ደነገጥኩኝ አንተ። ኧረ ሩት ሸኔ ቻፓ እሙዬ አንቺ ቺኮ ምን ኧረ በእናትህ ኧረ ተው። ኧረ ጆኒ ነው
ወንድ ነህ እንዴ? ምንድን ነው የምትለው? ጸብ ነው የፈለከው? ሴት መስለሽ ነው እንዳሰብሽው አይደለም። ሴት መስለሽ ምን ይሄን አይተህ በጁስ ነው የሚሰራው። ጠዋትና ማታ 5 ሰራለህ። ቤት መጥቻ ሰራለህ። ሎኬሽን ላክልኝ። ኧረ እንደሱ አይደለም። ና ተመዝገብ። በጁስ የሚመጣ ነው። እንደሱ አይደለም። ተመዝገብ። ስምህን ንገረኝ። እንዳሰብሽው አይደለም። ና ተመዝገብ። በጁስ የሚመጣ ነው። የመናጢ ድሀ ብሎግ ጀመረ ይላል። ቤት ልከራይ እያሰብኩ ነው ወገን፣ ምን ትመክሩኛላችሁ? ያው ቤት ከተከራየው ባዶ ቤት ስለሆነ መከራየው ፈርኒቸር ቤቶችና መጋረጃ ቤቶች ከወዲሁ ፕሮሞሽን መስራት እንደምችል ላሳስባችሁ እወዳለሁ። ገና ቤት ሳትከራይ ፕሮሞሽን ምናምን ትላለህ ለምትሉኝ ሰዎች ቅድመ ጥንቃቄ ለራስ ነው። ገና እንደዚህ ያን ነገር ማሰብ ስጀምር ውስጤ ላይ ተስፋ የሚያስቆርጠኝ የሆነ ሰው እያለ ዝም ብለህ ነው የምንለፈው። እባክህ መቼም አይሳካልህ። ከዚህ በኋላ ሰርቼ ለፍቼ ምናምን ሀብታም ሆናለሁ ምናምን፣ ኧረ አታስቀኝ ብና። ከዚህ በኋላ ሀብታም ሆኜ መኪና ነዳለሁ ምናምን፣ ከብት አንዳ። ኧረ የምን ከብት እስኩሌታ አትንዳ። የመጨረሻ ያለ አማራጭ ሹገር ማጫወት ነው። እሱንም በዚህ ፊት የትኛውም ሹገር አትቀር። ተው ሀሮን እንዳይሰማ ተው። የሰው ስራ ላይ አትግባ። የመልክ ክፋ እድሜ እየቆሰው ነው። ጸጉርህ እየገባ ነው። በዛ ላይ ብር የለህም። አቦ ተፋታኝ በእናትህ። አውዝ ቢላህ ምን ሸይጣን ነው። ወደድክም ጠላህም በዚህ ዓመት ሀብታም መሆን አይቀርም። እሱን ደግሞ አሳያለሁ። ምንድነው ደግሞ እዚህ ቤት ምግብ የለም እንዴ ብዬ ማድ ቤት ስገባ እንደተለመደ እኔ ይሄ ልጅ ወላሂ ቲክቶክ አዋርድ ካልተሸለመ እኔ ይኸውልሽ ይሄ ቪዲዮ ለእንትን ይቀመጥ፣ በቃ ይቀመጥ። ለምን እንጠብቃለን? የሀገር ድስት አለ ግን ምግብ የላቸው። መቼ ነው እነዚህ ድስቶች ግን ምግብ የሚሰራባቸው? በእናትህ ሁል ጊዜ ቤት ውስጥ ባዶ ድስት አይ እኔ በእናትህ ዛሬም ጾም ልውል ነው። ኧረ ከባድ ነው። ጌታ ሆይ ድረስልኝ፣ ሊሆን ነው፣ ድረስልኝ። ከዛ ወጥ የተሰራበት ድስት አገኘሁኝና እሱም በውሃ ለቅልቄ ጠጥቼ ፈጣሪን አመስግኜ ወደ ሽንት ቤት የድስት ጣቢ ጠጥቼ ሽንት ቤት ገብቼ ሽንት ለመሽናት ትግል እንዲህ ላበላቦኝ አንድ ነገር ሳልሸና ወጣሁኝ። እንዲህ ቢቀርስ ከዛ ዘማማረ ፈጣሪ ምን በድዬ ነው እንደዚህ የምታሰቃየኝ? እንግዲህ በረሃብ ምክንያት ብሎጉን መቀጠል አልቻልኩም። እስከ ነገ ድረስ ካልሞትኩኝ ነገ ቀጥልላችኋለሁ። በቃ እንትን ሽንት ቤት ልሄድ ነው። መልሰው እንትን ሽንት ቤት ልሄድ ነው። ብራዘር በቃ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው እንጂ ሽንት ቤት ነበርኩ መጀመሪያ። ሁሉ ነገር የሚለፈልፈው ጀለስ። ኧረ በእናትህ ብራዘር በቃ ሽንት ቤት ልሄድ ነው። ኧረ አብረን ብራዘር በቃ ሽንት ቤት ልሄድ ነው። በእናትህ ሽንት ቤቱ ፌመስ አደረገው። እዚህ ሽንት ውጭ ሀገር ነው የምትሄደው? ሽንት ቤት ልሄድ ነው። ወገበን ለያዝ። ኧረ ሌላ ኮላብ እዛው ነበርኩ። እሺ ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ነው። ይህ ሰውዬ ስለ ጆኒ በገሲ ኧረ ምንድን ነው የለበሰው? እሺ ወይኔ ንቃተ ህሊና ዛሬ ነገ ሳትልና ነው ወደ ይኸውልህ ምድረ በዘበስ ዛሬ ነገ ሳትልና ነው ወደ ይኸውልህ ምድረ በዘበስ ፍሪክ ይኸውልህ በሳሳለሁ። ይኸውልህ ዳምጠው ቀበሌ ሽንት ቤት ጋር ነው ያለሁት። መምጣት ትችላለህ። ይኸው እያራው እጠብቃለሁ። አንተ ባችና ያጭራዳ ልጆች ማለት ባች በጣም ያጭፍላችሁ ፍጭሪ ቆጭ ማለት ነው። እዚህ ጋር ጋችን እዲ አውሮፕላን አንተ ነህ ባለፈ ጀላቲን ምን ተፈለነ አይደለም ብለህ አንተ ራስህን አይቻለሁ እኮ ብዬ ነው ወሰድክብኝ። አንተ እንዴ ባለመጣና ተመጣ ምኑ ጀላቲን ነው ጠቦት የገጠር ብሎግ ይላል። እንግዲህ ከእንቅልፋችን በጠዋቱ ተነሳን። ከዛ እዚህ ጋር ቫይታሚን ዲ እየወሰድን ነው። የገጠሩ ደግሞ ይለያል። ቫይታሚን ኤቢሲዲ በለው። ከዛ ጓሮ ወደ መቃኘት ከዛ ጋር አሉ ምናምን እዚህ ጋር ወከባ ትፈጥራለህ ማለት። ከዛ እዚህ ጋር የሚገርም ተአምር አላየውም። የጫት ማሳ የምርቃና ችግሩ ግን እኔ አልቀምም። ኑሩ ዜን ቢኖር ኖር ያበደ ክሊፕ ይሰራበት ነበር። ነሺዳ ትጠላለህ ወልደሽ ልጅሽ ማንኛውም ነሺዳውን ከሰማሁ በኋላ ብሎጉን መቀጠል አልችልም። በጣም ተሰማኝ። ታውቃለህ ወሽመጥ የሚነካ ነሺዳ። ያላገባሽ ቶሎ ብለሽ አግቢ፣ አትፍሪ፣ ግራ አትጋቢ።
አሴዶ 10 ሚሊዮን ፈጠዱ። ምንድነው እናንተ አሰምት ቀያይሩ ሲጅኝ እኔ አልጮትም። በቃ ሲጀምር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ ምን በሐዲስም በመጽሐፍ ቅዱስም አምጣት ማስረጃ አምጣልኝ እንጮታለሁ። እነሱ ነው የፈሩት። ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርግ ቢዘምብልኝ እኔ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል በግድ በቃ ተፋቱ ተረዲ